የዩቲዩብ ቤተሰቦቼ በዛሬ ቪዲዮ እንግዲህ የተለያዩ አይነት የቴሌግራም ፊቸሮችን እናያለን። በጣም ጠቃሚ ናቸው ብዬ የማስባቸውን ነገሮች ነው የምነግራችሁ። እንደ የቴሌግራም አፕሊኬሽኑ ያው የተለያዩ አይነት የራሳቸው የሆነ ፊቸሮች ይኖራቸዋል። ኖርማሉ ቴሌግራም አለ እንደምታውቁት፣ ሌሎቹ ደግሞ አዲሽናሊ ከኖርማሉ ቴሌግራም ውጪ ያሉ የራሳቸው የሆነ ፊቸሮች አሉት። ኮመን የሆነም ደግሞ ለየብቻቸውም የራሳቸው የሆነ ፊቸሮች ይኖራቸዋል ማለት ነው። ስለዚህ በዛሬው ቪዲዮ የመረጥኩት ፕላስ ላይ የሚገኙ ጠቃሚ ናቸው ብዬ የማስባቸውን ኢንፎርሜሽኖች፣ ሌሎች ቴሌግራሞች ላይም ሊኖሩ ይችላሉ እነዚህ ፊቸሮች፣ ግን ሞር ማወቅ አለባችሁ። ይሄ ነገር ይጠቅማችኋል ብዬ የማስበውን ነገር ነው የምነግራችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ደግሞ የደውል ምልክቷን በመንካት የተለያዩ አዳዲስ ኢንፎርሜሽኖች ከቴክ የተገናኙ ወዲያው እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ቀደም እንዳልኳችሁ ፕላስ የሚለውን እንነካዋለን ማለት ነው። ፕላስን ስንነካው እንደማንኛውም ቴሌግራም ከኖርማል ውጪ ባሉት ቴሌግራሞች ላይ ያሉትን ፊቸሮችን ይይዛል። ስለዚህ አሁን እዚህ ጋር ከላይ የምትመለከቷቸው እያንዳንዱ የራሳቸው የሆነ ካታጎሪ ያላቸው እነዚህ ካታጎሪዎች በቀላሉ ፊልተር እንድታደርጉ ነው የሚያገለግላችሁ ማለት ነው። እያንዳንዱ ቻት፣ እያንዳንዱ ቻናል፣ እያንዳንዱ ፔጅ ለየብቻ ሊያወጣላችሁ የሚችል ፊቸር ነው ማለት ነው። ስለዚህ ማወቅ አለባችሁ ብዬ የማስበውን ነገር ነው የምነግራችሁ። ስለዚህ መጀመሪያው ምንድነው፣ እንዴት ነው ሰልፍ ዲስትራክትድ የሆነ ፎቶ ምንልከው? ቪዲዮም ሊሆን ይችላል፣ ፎቶም ሊሆን ይችላል። ሰልፍ ዲስትራክትድ አድርገን እንልካለን። ያ ማለት እኛንን ሰዓት የምንገድብለት ለተወሰኑ ደቂቃዎች ሊሆን ይችላል። ለምሳሌ ሰልፍ ዲስትራክት የሆነ ፎቶ እንላክ። ስለዚህ ለመላክ ምንድነው የምናደርገው? እቺኛዋን አይከን እንነካታለን። ከዛ ልክ እንደነክ ፎልደራችንን ፋይላችንን ይከፍትልናል ማለት ነው። ስለዚህ እዚህ ጋር ለምሳሌ ይሄንን በብል ለመላክ ከፈለግን ፎቶን ሰሌክት እናደርጋለን ማለት ነው። እዚህ ጋር የራይት ምልክት ይመጣል። የራይት ምልክት መጣ ማለት ሰሌክት አድርገናል። እዚህ ጋር የታይመር ምልክት አለች እዚህ ታች ላይ ማለት ነው። እሷን ክሊክ እናደርጋታለን። እዚህ ጋር ዲስትራክት የምናደርግበትን ታይም ሊስት ያመጣልናል ማለት ነው። ያ ማለት ምንድነው፣ ልክ የመጀመሪያውን ስንነካ ቪው1 የሚለውን ስንነካ አንዴ ብቻ ልክ ክሊክ እንዳደረጉት ያዩትና ይጠፋል ኢሚዲየትሊ ማለት ነው። ፎር 3 ሰከንድስ የሚለው ደግሞ ለ3 ሰከንድ ይቆያል ማለት ነው። እያዩት ለ3 ሰከንድ ከቆየ በኋላ ይጠፋል። ከከፈቱት በኋላ ነው ይሄ የሚሆነው። ልክ እንደከፈቱት ፎቶውን ለ3 ሰከንድ ይታይና ይጠፋል። 10 ሰከንዱም ለ10 ሰከንድ ታይቶ 30 ሰከንዱም ለ30 ሰከንድ ታይቶ ይጠፋል ማለት ነው። ሌላው እነዚህ የዲስትራክትድ ፎቶ መላኪያ ሊስት ዳውኖች ናቸው፣ ታይመሮች ናቸው ማለት ነው። ስለዚህ ልክ እነዚህን ለምሳሌ አሁን 3 ሰከንድ አድርገን በ3 ሰከንድ ውስጥ እንዲደለት ማለት ነውና በ3 ሰከንድ ውስጥ እንዲደለት አዘዝኩት። እዚህ ጋር አዘዝኩትና ልክ ሴንድ ስለው በዚህ መልኩ ያመጣል ማለት ነው። ስለዚህ በዚህ መልኩ ያመጣል። ከዛ ያ ሰው ቀጥታ ይሄንን እንደከፈተው ለ3 ሰከንድ ነው እንደዚህ ክፍት ሆኖ የሚቆየው ማለት ነው። ግልጽ ነው። አንዴ አብርቶታል፣ አንዴ ዳውንሎድ አድርጎታል ያ ሰው። ስለዚህ ለ3 ሰከንድ ይቆይና ፎቶ ይጠፋል ማለት ነው። ስለዚህ ሰልፍ ዲስትራክትድ ወይም ደግሞ ለትንሽ ጊዜ ታይቶ ብቻ እንዲጠፋ የፈለጋችሁትን ፋይል በዚህ መልኩ ለዛ ሰው መላክ ትችላላችሁ ማለት ነው። ሌላው ደግሞ በጣም የፈለጋችሁትን ግሩፕ ሊሆን ይችላል፣ ፔጅ ሊሆን ይችላል፣ ቻት የምታረጉትን ሰው ሊሆን ይችላል ፊት ለፊት ላይ እንዲመጣላችሁ ከፈለጋችሁ። ምክንያቱም አንዳንድ ጊዜ በጣም ብዙ ቻት የሚኖራችሁ ከሆነ አንድ ቦታ ነው ኮሌክትድ ሆኖ የሚመጣውና ብዙ ጊዜ ሜሴጅን ለምን አላያችሁም የሚሏችሁ ሰዎች ወደ ታች ስለሚገባባችሁ ነው። ምክንያቱም ከዛ በፊት የተላኩላችሁ ሜሴጆች ወይም ደግሞ የቻናል ቴክስቶች ፊት ለፊት ላይ ስለሚመጣ ወደ ታች ይወርድባችኋል። ስለዚህ ወዲያው ላታዩት ትችላላችሁና በጣም ወሳኝ ነው የምትሉትን ፋይል ምንድነው ማድረግ ያለባችሁ ማለት ነው፣ ፒን ታደርጋላችሁ ማለት ነው። ፒን ማድረግ እንግዲህ ልክ ቻት ውስጥም ሊሆን ይችላል፣ ከቻት ውጭም ሊሆን ይችላል። ሙሉ ፎልደሩን ማለት ነው ፒን ታደርጋላችሁ። ፒን ማድረግ ማለት ከቻቱ ቀድሞ ይመጣል ማለት ነው። ሁልጊዜ እዛ ቦታ ነው የሚገኘው ማለት ነው ከላይ። ያ ማለት ለምሳሌ ኦፕስ የሚለውን ፈርስት ላይ እንዲመጣ ወይም ደግሞ መጀመሪያ ላይ እንዲመጣልኝ ሁልጊዜ ከፈለኩኝ ሆልድ አደርግና ሰሌክት አደርጋለሁ ማለት ነው። ከዛ በኋላ እዚች ጋር የምን ምልክት አለች? የፒን ምልክት። ስለዚህ እቺን የፒን ምልክት እነካታለሁ ማለት ነው። ስለዚህ መጀመሪያ ላይ ይመጣልኛል ማለት ነው። ሁልጊዜ እዚህ ጋር ነው ማገኘው ይሄን ሰው። ለማንም ሰው ቻት ብልክ እዚህ ጋር ሄይ ብዬ ብልክ ለዛም ሰው ኤኒዌር ማለት ነው ምንድነው የሚያደርገው?
ፈርስት ላይ ነው ኦፕስ የሚያመጣልኝ ማለት ነው። ሌሎቹን ቻቶች ከዛ በታች ነው የሚያመጣው። ስለዚህ በጣም ኢምፖርታንት ነው። የዛ ሰው መረጃ የዛ ሰው ቻናል እንዳይመልጠኝ አልፈልግም ብላችሁ የምታስቡ ከሆነ በዚህ ወይ ሰሌክት አድርጋችሁ ፒን ታደርጉታላችሁ ማለት ነው የዛን ሰው ፋይል። ፒን ሌላ በምን መልኩ ያገለግላል ማለት ነው? ፎልደሩን ብቻ ወይም ደግሞ የዛን ሰው ቀጥታ ኔም ብቻ አይደለም ፒን ማድረግ የምትችሉት። የዛን ሰው ፋይልም የዛን ሰው ቻት ያደረጋችሁትንም ፋይል በቀላሉ ፒን ማድረግ ትችላላችሁ። ያ ማለት ምንድነው? አሁን ከዚህ ሰው ጋር በጣም ኢምፖርታንት ወሬዎች አውርቼ ከሆነ ያንን ኢምፖርታንት እንደዚህ ክሊክ አደርጋለሁ ማለት ነው። ልክ ክሊክ ሳደርገው ያንን ፋይል እዚች ጋር ምን አለች? ፒን የምትላለች ማለት ነው አይደለ? ስለዚህ እሷን እንነካታለን ማለት ነው። እና ልክ ፒኑን ስንነካ ይሄ ፒን ለዛም ሰው ይታይ ለኔም ለዛም ሰው ይሁን ትሉ ከሆነ ኦልሶ ፒን ፎር ሎው የሚለውን እንነካለን ማለት ነው። ያው ሎው ማለት የዩዘሩ ኔም ስለሆነ ነው። ስለዚህ ይሄ ፒን የምታደርጉት ነገር እናንተም ላይ ፒን ይሆናል፣ እዛም ሰው ላይ ፒን ይሆናል ማለት ነው። ስለዚህ የሁለታችሁም ቻት ላይ ኢንቦክሱ ላይ ፒን የመሆን እድል አለው። ስለዚህ አይ ያ ሰው ፒንን እንዲሆንለት አልፈልግም ይሄ ቻት ጀስት ለኔ ብቻ ነው የምትሉ ከሆነ ደግሞ እቺን ክሊክ አታድርጓትም፣ ቀጥታ ፒን ታደርጉታላችሁ ማለት ነው። ልክ ቻት ላይ ፒን ስታደርጉ እዚህ ጋር ነው የሚመጣላችሁ ፒን ያደረጋችሁት ነገር ማለት ነው። ስለዚህ ብዙ ቻት ካላችሁ ገና ያንን ነገር መፈለግ አይጠበቅባችሁም። ፒን ስላደረጋችሁት ኢምፖርታንት ነው ብላችሁ ስላሰባችሁ ቀጥታ ፒን እዚህ አካባቢ ስለሚገኝ እቺን እንነካታለን ማለት ነው። ስለዚህ ልክ ስንነካት ፒን አድርጎ ያስቀመጠው ፋይል ላይ ቀጥታ ሄዶ ይከፍትልናል ማለት ነው። ስለዚህ ከአንድ በላይ ብዙ ነገሮችን ፒን ማድረግ ትችላላችሁ። ለምሳሌ ይሄንንም ፒን ብለው ለራሴ ብዬ ሰሌክት ባደርገው እዚያው ይሄ 2 ፒን የሆኑ ፋይሎችን ያመጣልኛል ማለት ነው። ስለዚህ በፈለጋችሁት ጊዜ በቀላሉ ፒን ያደረጋችሁትን ሜሴጅ ማግኘት ትችላላችሁ ያለ ብዙ ልፋት ማለት ነው። ሌላው ምንድነው ቴሌግራም ውስጥ ሳልገባ አንዳንድ ኢንፎርሜሽኖችን ሆም ፔጅ ላይ ቶሎ እንዲመጣልኝ ይፈልጋለሁ። ሆም ፔጅ ላይ ያንን ቻናል ያንን ቴክስት ቶሎ ለመመለስ ይጠቅመኛል ብላችሁ የምታስቡትን ደግሞ ቴሌግራም ላይ ሳትገቡ በቀላሉ የዛን ሰው ቻት ወይም ደግሞ የዛን ሰው ቻናል እንዴት በቀላሉ ታገኛላችሁ የሚለውን እናያለን። እሱ ደግሞ እንዴት ለምሳሌ ሎ የሚለው ኔም ወይም ደግሞ ሎ የሚባለውን ሰው ሆም ፔጅ ላይ አድ አደርገዋለሁ ማለት ነው። ሆም ፔጅ ላይ አድ አደረግኩት ማለት ቀጥታ የዛን ሰው ፋይል ቀጥታ ልክ ስነካው ቀጥታ ወደ ቴሌግራም ይወስደኛል። ቴሌግራም ውስጥ ሳልገባ በቀላሉ ማግኘት እችላለሁ ፋይሉን ማለት ነው። ስለዚህ ለው የሚለውን ከመረጥኩኝ በኋላ 3 ነጥቧን እነካታለሁ ማለት ነው። ከዛ ልክ 3 ነጥቧን ስነካት ከታች እዚህ ጋር እንመጣና እዚች ጋር ምን የምትላለች አድ ቱ ሆም ስክሪን የምትላለች ማለት ነው። ስለዚህ አድ ቱ ሆም ስክሪን እለዋለሁ ማለት ነው። ስለዚህ ታች ኤንድ ሆልድ ቱ ፕሌስ ማኑዋሊ አድ ለማድረግ ምንድነው የምናደርገው? እንነካውና ሆልድ አድርገን ፕሌስ እናደርገዋለን ማለት ነው። ሶ በዚህ መልኩ የዛን ሰው ፋይል ልክ ሆም ፔጅ ላይ ሄዳችሁ በቀላሉ አግኝታችሁ ስትነቁ የዛን ሰው ቻት ይከፍትላችኋል፣ ወይም ደግሞ ቻናልም ሊሆን ይችላል። ወዲያውኑ በቀላሉ ታገኙታላችሁ ማለት ነው። ሌላኛው ደግሞ ሴቲንግ ላይ የሚስተካከሉ ነገሮች ናቸው። አብዛኛው ሰው እንግዲህ ስልክ ቁጥሩ እንዳይታይ ይፈልጋል። አስዌል ፕሮፋይል ፎቶዎቹ እንዳይታዩ ይፈልጋል። ሌላው ደግሞ ላስት ሲኑ ነው። ላስት ሲን ማለት ሪሰንትሊ ኦር ደግሞ ኦንላይን የሚለው ስታተስ እንዳይታይ የሚፈልግ ሰው አለ ማለት ነው። ስለዚህ እነዚህ ነገሮች እንዴት እናስተካክል የሚለውን እናያለን ማለት ነው። አብዛኛው ቴሌግራም አፕ ላይ አለ። ከዛ ቀጥታ ወደ አፑ ሴቲንግ እንገባ። ፕራይቬሲ ኤንድ ሴኩሪቲ የሚል አለ ማለት ነው። ሶ ይሄኛው ነው። ስለዚህ ፕራይቬሲ ኤንድ ሴኩሪቲን ስንከፍት እዚህ ወደ ታች ላይ ፕራይቬሲ ላይ ማለት ነው ፎን ነምበር የሚል አለ። ላስት ሲናችሁን የሚያሳየው ቦታ አለና ፕሮፋይል ፒክቸር አለ ማለት ነው። ስለዚህ እነዚህን ሶስቱን ነው የምናየው። ሶስቱም ኮመን የሆነ ነገር አላቸው በተለይ ታሲን። ከዛ ለምሳሌ ፎን ነምበራችሁ ጋር ትገቡና እዚህ ጋር ፎን ነምበራችሁን ማን ነው ማየት ያለበት ብላችሁ የምታስቡትን የምትመርጡበት ነው ማለት ነው። ስለዚህ እዚህ ጋር ከላይ በምናይበት ሰዓት ኤቭሪባዲ የሚል አለ፣ ማይ ኮንታክት እና ኖባዲ የሚል አለ ማለት ነው። ስለዚህ ኤቭሪባዲ ብለን ሰሌክት ካደረግነው ማንኛውም ሰው ማንኛውም ቴሌግራም ተጠቃሚ ዩዘራችሁ ካለው ቀጥታ ስልካችሁን ማየት ይችላል ማለት ነው። ስለዚህ ፈርስት ፕሮፋይላችሁን ሲከፍተው ቀጥታ ስልካችሁን ቪዚብል ያደርጋል ማለት ነው። ኤቭሪባዲ ላይ ካረጋችሁ፣ ማይ ኮንታክት ላይ ካረጋችሁ ደግሞ ስልካችሁ ያላቸው ሰዎች ብቻ እናንተ ሴቭ ያደረጓቸው ሰዎች ጋር ብቻ የሚደርስ ይሆናል። ለነሱ ብቻ ቪዚብል እንዲሆን ያደርጋል ማለት ነው።
እዚህ ጋር ኖባዲ የሚል አለ። ኖባዲ ላይ ደግሞ ማንኛውም ሰው ላይ ኮንታክታችሁ ላይ ያለው እንዳይታይ፣ ለማንኛውም ሰው እንዳይታይ ቴሌግራም ላይ ሲገባ የእናንተን ስልክ ቁጥር እንዳያሳይ ያደርጋል ማለት ነው ኖባዲ የሚለው ማለት ነው። ስለዚህ እነዚህን ፊቸሮች መቀያየር ነው የሚኖርባችሁ ማለት ነው። በራሳችሁ ምርጫ ክሊክ እያደረጋችሁ ሁሉም እንዲያይ ከፈለጋችሁ ኦር ደግሞ ኖባዲ ማይ ኮንታክትም ከሆነ እንዲህ ከመረጣችሁ እሷን የራይት ምልክት እንነካለን ይቀይረዋል ማለት ነው። ሌላው ላስት ሲን ኤንድ ኦንላይን የሚለው ነው። ላስት ሲን እና ኦንላይን የሚለውን ስንነካ እንደቀድሞ ተመሳሳይ ነው ብያችኋለሁ። ኤቭሪባዲ ያለን ማይ ኮንታክት እና ኖባዲ ያለ ማለት ነው። ስለዚህ የፈለጋችሁት ሁሉም ሰው እንዲያይ ነው የምትፈልጉት ኦንላይን መሆናችሁን ወይም ላይክ ኮንታክታችሁ ላይ ሴቭ ያደረጓቸው ሰዎች ብቻ ናቸው ወይስ ማንም ሰው እንዲያይ አትፈልጉም የሚለውን እዚህ ጋር መርጣችሁ ራይት ማድረግ ነው የሚጠበቅባችሁ ማለት ነው። ለምሳሌ ማይ ኮንታክት የሚለውን ከመረጥኩኝ በኋላ እዚህ ጋር ራይት ምልክት አለች፣ እሷን ምልክት ነካታለሁ ማለት ነው። ሌላ ፕሮፋይል ፎቶ ነው። አብዛኛዎቻችን ፕሮፋይል ፎቶአችንን እንዳይታይ እንፈልጋለን። እዚህ ጋር ኤቭሪባዲ ላይ ስለሆነ ሁሉም ቴሌግራም ተጠቃሚ የኔም ፕሮፋይል ከከፈተው የሚያየው ፎቶ ነው ማለት ነው። እዚህ ጋር ደግሞ ማይ ኮንታክት የሚል አለ። ሴቭ ያደረጋችሁት ሰው ብቻ እንዲያይ ከፈለጋችሁ ነው። እዚህ የመጨረሻው ደግሞ ኖባዲ የሚለው ማንም ሰው ፕሮፋይል ፎቶአችሁን እንዳያይ ያደርጋል ማለት ነው። እዚህ ጋር ደግሞ ኤክሰፕሽኖች አሉ። ሌሎቹም ኤክሰፕሽኖች አላቸው። አብዛኛዎቹ ኤክሰፕሽኖችን አድ ማድረግ ትችላላችሁ። ፎቶም ሊሆን ይችላል፣ ቅድም ያየነው ላስት ሲንም ሊሆን ይችላል። አንድ ሰውና ከዛ በላይ እንዲያየው ወይም ደግሞ እንዳያየው ማድረግም ትችላላችሁ ማለት ነው። ሶ ኤክሰፕሽን ላይ ለምሳሌ ኤቭሪባዲ ያየዋል ባት ማይ ኮንታክት ያየዋል ባት አይነት ማለት ነው። ሶ ኤቭሪባዲ እንዲያየው ከፈለኩኝ ግን ኤክሰፕሽን አድ ላደርግ ይችላለሁ ማለት ነው። ይህ ኤክሰፕሽን እንግዲህ ከኮንታክታችሁ ውስጥ ነው ሊሆን የሚችለው። ሶ ኮንታክታችሁ ውስጥ ሄዱና ኤክሰፕሽን ላይ ማስገባት የምትፈልጉት ሰው ካለ ሁሉም ሰው ይየው ግን ከነዚህ ሰዎች በስተቀር ብዬ እመርጥና ራይት አደርጋለሁ ማለት ነው። ስለዚህ ከነዚህ ከሶስቱ ሰዎች በስተቀር ሁሉም ሰው ፕሮፋይሌን ማየት ይችላል ብዬ ኮንፈርም አደርግለታለሁ፣ ራይት አደርጋለሁ። ሶ ኤቭሪባዲ ይልና እዚህ ጋር እንደምታዩት ከሶስቱ ሰዎች በስተቀር ቪዚብል ያርግልኝ ብላችሁ መርጣችሁለታል ማለት ነው። አት ዘ ሴም ታይም ኮንታክት ላይም ላስት ሲን ላይም ማይ ኮንታክት ብላችሁ ሴቭ ካረጋችሁ እዚህ ጋር ሁለት ምርጫ ያመጣላችኋል ማለት ነው። ላስት ሲን ላይ ኦንላይን ስታተሳችሁን ለሚያሳይላችሁ ሰው ማለት ነው። ያ ማለት ምንድነው? እዚህ ጋር ኤክሰፕሽኑ ሁለት ምርጫ አለው ላስት ሲን ላይ ማለት ነውና ኦልዌይስ ሼር ዊዝ አለ። ሁልጊዜ ያ ስታተስ እንዲያይላችሁ ያንን ስታተስ እንዲያይላችሁ የምትፈልጉትን ሰው ከኮንታክታችሁ ላይ አድ ማድረግ ትችላላችሁ። እና ደግሞ መቼም ደግሞ ላስት ሲናችሁን እንዳያይ የፈለጋችሁትንም ሰው በዛ ወይ ሰሌክት አድርጋችሁ ከሁለት አንዱን ነው አድ ማድረግ የምትችሉት። ኦልዌይስ ሼር ወይም ደግሞ ኔቨር ሼር ነክታችሁ የኮንታክታችሁ ውስጥ ያለውን ሰው መርጣችሁ አፕሩቭ ማድረግ ነው የሚጠበቅባችሁ ማለት ነው። ስለዚህ አሁን ኤክሰፕሽኖች አሉ ማለት ነው። እዚህ ጋር +1 ያለው ለምንድን ነው? ኦልዌይስ ሼር ስላል ነው። ኔቨር ሼር ከሆነ ደግሞ ማይነስ አድርጎ ነው የሚያመጣው ማለት ነው። አድ ፎን ላይም ደግሞ ደሴም ነው። ማይ ኮንታክት ላይ ስትገቡ ኦልዌይስ አለው የሚል አለ። ለማን ነው ኦልዌይስ አለው ማድረግለት? አሁን ለምሳሌ ይሄን ከመረጥኩኝ ኔቨር ሼር ዊዝም አለ። ይሄንን ከመረጥኩኝ ከሁለት አንዱን ነው ስቲል የሚያስመርጠኝ ማለት ነው። ስለዚህ ከመረጥኩኝ በኋላ ኤክሰፕሽንን ካስገባውኝ በኋላ የራይት ምልክቷን እነካለሁ፣ ኤክሰፕሽኖች ይገባሉ ማለት ነው። ሶ በዚህ ወይ ስልካችሁን፣ ስልክ ቁጥራችሁን፣ ፎቶአችሁን እንዲሁም ደግሞ የላስት ሲናችሁን ማስተካከል ትችላላችሁ ማለት ነው። ሌሎች አፖች ላይ ሌሎች የቴሌግራም አፖችን ተጠቅሜ ሪቪው እንድሰራላችሁ ከፈለጋችሁ በሴቲንጋቸው ዙሪያ በፊቸራቸው ዙሪያ የቴሌግራም አፕ ኔሙን አስቀምጡልኝ እሰራላችኋለሁ ማለት ነው ሪቪው። በቀጣይ ደግሞ ከቴሌግራም ውጪ እንዲሰራላችሁ የምትፈልጉት አፕሊኬሽን ኦር ደግሞ ዌብሳይት ሊሆን ይችላል አሳውቁኝ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። እንደዚህ ጠቃሚ አይነት መረጃዎች ይደርሳችኋል ማለት ነው። በቀጣይ አሪፍ ቪዲዮ እስከምንገናኝ ቻው።